በአሁኑ ሰዓት ታይዋን እግር ኳስ ክለብ አዲስ አሰልጣኝ ለመሾም ከስምምነት ላይ እንደደረሰ መረጃዎች እያሳዩ ይገኛሉ። ታይዋን እግር ኳስ ክለብ ማንን ሊቀጥር ነው የሚለውን አሁን እንመልከት። ታይዋን እግር ኳስ ክለብ በአሁኑ ሰዓት በዋና አሰልጣኝነት ለመሾምና ከስምምነት ላይ የደረሱት አሰልጣኝ ሰብሪ መሐመድ ጋር እንደሆነ መረጃዎች እያሳዩ ይገኛሉ። እንደሚታወቀው ዋና አሰልጣኝ ሰብሪ መሐመድ ቀደም ሲል በድሬዳዋ ከፍተኛ ዲቪዚዮን የሮሃ ገበያ እግር ኳስ ክለብ ዋና አሰልጣኝ ሆነው ስራቸውን ይሰሩ እንደነበርና አሁን ላይ ከሮሃ ገበያ እግር ኳስ ክለብ ጋር በስምምነት እንደተለያዩ የሚታወቅ ነው። ታይዋን እግር ኳስ ክለብና ዋና አሰልጣኝ ሰብሪ መሐመድ በዚች 2-3 ቀን ውስጥ ውላቸውን የሚያጸድቁም ይሆናል ተብሎ ይጠበቃል። ይህንንና ሌላ ፈጣን መረጃዎች ወደ እናንተ የሚያደርስ ይሆናል። የፕላስ ምልክቱን በመንካት ፎሎ ማድረጋችሁ እንዳይዘነጋ፣ እንዲሁም ደግሞ አካውንቴን 5 ጊዜ ኮፒ ሊንክ እያደረጋችሁ መልካም ቀን